ሰላም የአውታር ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በሶስተኛ ቀናችን ተገናኝተናል። ባለፉት ሁለት ክፍሎቻችን የሰው ልጅ ከተፈጠረበት ጊዜ ጀምሮ በሃይማኖት መጽሐፍ ውስጥ የአንድነትን ጥልቀትና ሚስጥር ስንመለከት ቆይተናል። ዛሬ ደግሞ ከሰው ልጅ የአንድነት ሚስጥር ወጣ ብለን ስለ እንስሳቶች እጅግ በተፈጥሮ ስላጌጡ እንስሳት እናወራለን፣ እንመካከራለን። እስኪ ዙሪያችንን ዘወር ብለን እንመልከት። ከኛ ከጎናችን ምን አይነት እንስሳዎች አሉ? ምን አይነት ተፈጥሮ ያደመቃቸው የተፈጥሮ ጌጦች አሉ? ተፈጥሯችን በደንብ እናስተዋል። ይህች ምድር የሰው ልጅ ብቻ አይደለችም። በውስጧ እጅግ አስገራሚ የተዋሙ ለአንድነት የሚሰብኩ ለአንድነት የሚኖሩ ለአንድነት የሚጨነቁ ብዙ እንስሳዎች አሉ። ካለ አንድነት መኖር የማይችሉ ማሰብ አይችሉም። ትምህርት ቤት ያልገቡ ናቸው። ነገር ግን እኛ የሰው ልጆች በብዙ ሺህ ዓመታት እንደርስበት ያልቻልነው ፍጹም የሆነ ህብረት የፈጠሩ ፍጡራን አሉ። ዛሬ ስለ ጉንዳኖች፣ ንቦችና ተኩላዎች አስገራሚ አንድነት ሚስጥር እንማራለን። በመጀመሪያ ወደ ጉንዳኖች እጅግ ተፈጥሮ እንሄድ። ጉንዳኖችን እንደምታውቋቸው ምን ያህል ለአንድነት እነሱ እንደሚኖሩ ያለ አንድነት መኖር እንደማይችሉ ሁላችንም እናውቃለን። አንድ ጉንዳን ብቻዋን ብትሆን በቀላሉ በጣት ቀለበታችንም ሆነ በማንኛውም ጣታችን ጨፍልቀን ልንገላት እንችላለን። አቅሟ እጅግ ደካማ ነው። ነገር ግን በሚሊዮን የሚቆጠሩ ጉንዳኖች ሲሰባሰቡ ምድርን የሚያንቀጠቅጥ ሰራዊት ይሆናሉ። ሳይንቲስቶች የጉንዳኖች ህይወት ሲያጠኑ አንድ አስገራሚ ነገር አግኝተዋል። በዝናብና በከባድ የጎርፍ ጊዜ ጉንዳኖች ውሃ ውስጥ ሲገቡ አይሰጥሙም። ለምን እንደው ታውቃላችሁ? መልሱ እርስ በርሳቸው በጥብቅ በመያያዝ ከሰውነታቸው ትልቅ ያው ጀልባ ይሰራሉ። አንዱ የሌላውን እግር አጥብቆ ይይዛል። ንግስቲቱንና ህፃናቱን መሃል ላይ በማድረግ በጎርፍ ላይ ይንሳፈፋሉ። ትልቅ ገደል ወይም ወንዝ ማቋረጥ ሲፈልጉም የራሳቸው አካል መሰላል ወይም ድልድይ በማድረግ ጓደኞቻቸው በላያቸው ላይ ተራምደው እንዲያልፉ ያደርጋሉ። እዚህ ጋር እኔ ልርገጥ እኔ ልሙት የሚል ራስ ወዳድነት የለም። ያለው እኛ እንሻገር እኛ እንለፍ የሚል ታላቅ አንድነት መንፈስ ብቻ ነው። ቀጥሎ ደግሞ ለኛ ለሰው ልጆች የጣፋጭነት የመዳኒነት ሚስጥር የሆኑት ንቦችን እንመለከታለን። ንቦች ለኛ ለሰው ልጆች ምን ያህል ጠቃሚ እንደሆኑ መቼም አንክደውም። ንቦች እጅግ ደስ የሚሉ ፍጥሮች ናቸው። ንቦች የአንድነት የትጋትና የስምምነት ፍጹም ተምሳሌቶች ናቸው። በአንድ ቀፎ ውስጥ እስከ 30,000 የሚደርሱ ንቦች አብረው ይኖራሉ። በዚያች ጠባብ ቀፎ ውስጥ ግን ምንም አይነት ግርግር፣ መገፋፋት ወይም የቦታ ሽሚያ የለም። እያንዳንዱ ንብ የራሱ የሆነ ትክክለኛ የሥራ ድርሻ አለው። አንዳንዶቹ አበባ ፍለጋ ይሄዳሉ፣ አንዳንዶቹ ቀፎውን ይገነባሉ፣ ሌሎቹ ንግስቲቱንና ህፃናቱን ይንከባከባሉ። ጠባቂዎቹ ደግሞ ቀፎውን ከጠላት ይጠብቃሉ። አንዲት ንብ ጥሩ የአበባ ማሳ ስታገኝ ብቻዋን በልታ አትጠግብም። ወዲያውኑ ወደ ቀፎዋ ተመልሳ በልዩ ጭፍራ ለጓደኞቿ መንገዱን ታሳያለች። በንቦች ዓለም የኔ ብቻ የሚባል ነገር የለም። እኛስ ታዲያ ከነሱ ለምን አንማርም? ለምን የብቻ ህይወት መረጥ? የሚገርመው ደግሞ አንዲት የሻይ ማንኪያ ማር ለማዘጋጀት 12 ንቦች እድሜ ልክ ልፋታቸው መስጠት አለባቸው። ያቺ የምንወዳትና የምንመገባት ጣፋጭ ማር የብዙ ሺህ ንቦች አንድነትና የድካም ውጤት ናት። ወደ ሌላኛው ደግሞ እጅግ ወደ አንድነት ወደ ሸበረቁት እንስሳት ስንሄድ ወደ በረሃው ነው የምንጓዘው። ወደ በረሃው ስንሄድ ደግሞ የተኩላዎችን አስገራሚ ስነ ስርዓት እናያለን። አንድ ታዋቂ አባባል አለ። የተኩላው ጥንካሬ መንጋው ነው፣ የመንጋው ጥንካሬ ደግሞ እያንዳንዱ ተኩላ ነው። ተኩላዎች በቡድን ሲጓዙ በዘፈቀደ አይሄዱም። መንገዳቸውን የሚመሩት ከፊት ሆነው የሚጓዙት አቅመ ደካሞችና ያረጁ ተኩላዎች ናቸው። ምክንያቱም
እነሱ ወደ ኋላ እንዳይቀሩ እና የመንጋውን ፍጥነት እነሱ እንዲወስኑ ያደርጋል። ጠንካሮቹና ወጣቶቹ ደግሞ ዙሪያውን በመሆን መንጋውን ከጠላት ይጠብቃሉ። መሪያቸው ደግሞ ከሁሉም በላይ ሆኖ ማንም እንዳልተወው እና ማንም እንዳልቀረ ሁሉም በሰላም እየተጓዙ መሆኑን ይቆጣጠራል። በአንድነት ሲያድኑ ከነሱ እጅግ የሚበልጠውና የሚያስፈራው ትልቅ እንስሳ በቀላሉ ይጥሉታል፣ ያሸንፉታል። ምክንያቱም አንድ ናቸው። አንዳቸውን ብቻቸውን ድል አያደርጉም። እነዚህ ትንንሽና አራዊት ፍጡራን ይህን ያህል የአንድነት ጥበብ ካላቸው እኛ የተማርን የተመራመርን የተሻለ አእምሮ የተሰጠን እኛ የሰው ልጆችስ ለምን በአንድነት በፍቅር መኖር አቃተን? ለምን በብሔርና በጎሳ ተቧደን? በተለይም በሀገራችን ኢትዮጵያ ዛሬ ላይ እያየነው ያለው እውነታ ከዚህ እንስሳት እጅግ ያነሰ መሆኑ ያሳዝናል። እነዚህ እንስሳ ለኛ ለሰው ልጆች ምን ያህል የአንድነት ተምሳሌት እንደሆኑ ማሳያዎች ናቸው። እኛ ከእንስሳ ያነስን ፍጡራን መሆን የለብንም። እንደ ጉንዳን እጅ ለእጅ ታይዘን የችግርን ጎርፍ በአንድነት ከማቋረጥ ይልቅ አንዱ ሌላውን እየገፋ ሁላችንም እየሰጠምን ነው። እንደ ንቦች በአንድነት ሰርተን የሀገራችን ሀብት ወደ ማርነት ከመቀየር ይልቅ የሀገራችን ሀብት በትንሽ ገንዘብ እየሸጥ ባዷችን ቀርተናል። እኔነቴን እኔ ነኝ የምኖረው ማለትም አብዝተናል። እኔ ብቻ እኛ ግን ቀርቷል። አድዋን እንመልከት። በእኔነት ሳይሆን በእኛነት ነው የተገነባው። ተው በትንሽ ነገር አንሸወድ። በትንሽ ነገር ላይ ስንሻማ ቀፏችን እያፈረስን ነው። እንደ ተኩላ ድካሞችንን ከፊት አድርገን ከመንከባከብ ይልቅ ጥለን እየሄድን ነው። ተፈጥሮ በግልጽ እያስተማረችን ያለው ትልቅ እውነት አለ። መኖር ከፈለግን አንድ መሆን አለብን። መለያየት የጥፋት መንገድ ነው። ፈረንጆች ለኛ ብዙ ሀገር እንድንሆን ይመክሩናል። እነሱ ግን አንድ ይሆናሉ። እኛን ከብዙ ሀገር ወደ ብዙ ሀገር ሊከፋፍሉን ይፈልጋሉ። አንዲት ሀገር እንዲኖርና አይፈልጉም። ምክንያቱም እንደፈለጉ እንዲጫወቱብን። እኛ ደግሞ የነሱን መጥፎ ሐሳብ ይዘን ሀገር እንሁን እንላለን። እስኪ ጠበን የት ነው የምንደርሰው? ይህንን ታላቅ የተፈጥሮ ትምህርት በልባችን አኖረን የራሳችንን ህይወት እንድንመረምር አደራላለሁ። በቀጣዩና በአራተኛው ክፍላችን ደግሞ ወደ አባቶቻችን ጥበብ እንመለሳለን። በኢትዮጵያና በዓለም አቀፍ ደረጃ ያሉ አስገራሚ የአንድነት ተረዞችን፣ ፍልስፍናዎችና ምሳሌያዊ አነጋገሮችን ይዤላችሁ እመጣለሁ። አባቶቻችን ለአንድነት የነበራቸው እይታ እጅግ ያስገርማል። ይህ ጉዞ አብረን እንድንቀጥል ቪዲዮውን ላይክ በማድረግ ለሌሎች ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። አመሰግናለሁ።